ብቸኝነት ድል ይነሳ ሊያገኝ ነው መቋጫው ጣጣትሽን ያየሁት ጓጉቻለሁ ባሌ። ሰላም ሰላም ቤተሰቦቼ እንዴት ዋላችሁልኝ? ደህና ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። እንግዲህ ዛሬ እንዳያችሁ እንግዲህ መጥቻለሁ ማለት ነው። በጣም ደስ የሚሉ ልጆች ብዙ ሰዎች ይወዳቸዋል እነዚህ ልጆች፣ እኔም በጣም ይወዳቸዋለሁ። እና እንደው እኔ ከዚህ በፊት እነሱን ቪዲዮ አምጥቼ ማላቀም በጣም የወዳቸው ልጆች ስለሆኑ እዛው ነው የሚያያቸው። ከሌላ ቦታም እከታተላለሁ እንጂ እነሱ ቪዲዮ አዲስ እንግዳ ነው እንጂ ወደ ቻናል የመጡት ማለት ነው። እንዳይብሽ የጭንቁ ቀን ሳይሳት ቀበቶዬን እፈታልሽ አንቺም ሆነሽ መቤቴ የጎጆ ፈርጥ ማወራ ፍቀጅልኝ ካፌሽ ጋር እኔም ልሁን አባወራ። እንግዲህ ቤተሰቦቼ እንዳያችሁት ዘፈን ነው። እኔም ልሁን አባወራ እያሉ ነው፣ አንቺ ባለቤቴ ሁኚ እያሉ ነው ይመስለኛል። እንግዲህ በጣም ደስ የሚል ፕሮግራም ነው። እስቲ አንድ ላይ እንከታተለው። አሁንም ግን እስኪ እንዴት አይሽ ቦታው ቢነጋብን በሚለው አልሽማማም እዚህ ቁጭ ብዬ ግን በጣም ነው የሚያምረው እውነት ማለት እንደዛ ዱባይ ነው ምናምን ያለ ነው ስትሉ ራሱ ምን ይገርማል፣ እውነት ይገርማል። እዚህ ጋር ግን እየተጠያየቁ ነበሩት። እንዴት አያችሁ እንዴት ነው እያሉ እንግዲህ አሁን ምግብ ታዘዋል፣ ምግብ መጥቷል። የሚገርም ነገር ማለት ነው። እግዚአብሔርን እንዴት ነው ምግቡ ግን? እውነትም ልጆቹ ዱባይ ነው አሉት ወይ ኢትዮጵያ ውስጥ ነው አሉት? እኔ ጥያቄ ሆነብኝ። እውነትም ዱባይ ነው ይሄ እንጂ እውነትም ዱባይ ነው። ያስጠረጥራል። ኧረ የተባረከ ይሁንላችሁ ልጆቼ፣ ተባረኩልኝ። የተባረከ ይሁንላችሁ ምግባችሁ። እውነት ደስ የሚል ፕሮግራም ነው። በጣም ደስ ይላል። እግዚአብሔርን እኔ በጣም ደስ ብሎኛል። በጣም ነው ወደድኩት። እኔ ደግሞ ልጆቹን በጣም ወዳቸዋለሁ። እኔ እውነቴ ነው የምላችሁ። አንዳንዶቹ ልጆች ምን እንዳሉት እንዴት ነው ሩታዬ ማለት ነው እንዴት ነው እናት አባቷን ጥላ እናት አባቷን ረግጣ እንዴት ትወጣለች ከሱ ጋር ምናምን እያሉ ነበረ። ግን ሰው ያለ ምክንያት ከቤት አይወጣም፣ ያለ ምክንያት ከቤት አይወጣም ማለት ነው። እና ስለ ጫና ስለበዛበት ችግር ስለሆነበት የሆነ ነገር ችግራት ነው እንጂ እሷም እናት አባቷን ጥላ የወጣችው ተመችቷት ወይ ደግሞ እሱን ብቻ እናት አባቷን ጥላ እሱን ወዳ አይደለም። እውነቴ ነው የምላችሁ። ግን በቃ እንደዚህ ሲያቸው እኔ በጣም ደስ ነው የምለው። ኡፌ ነው የምለው። እግዚአብሔርን ደስ ነው የምልኝ። ደግሞ የነሱ ጓደኛሞች ባለፈውን የነሱ ጋር የመጡ ልጆች በጣም ደስ የሚሉ እቺም እሱም ይሁት እስቲ በጣም ደስ የሚሉ ልጆች እግዚአብሔርን የተባረኩ ናቸው። እውነት በጣም ደስ የሚሉ እኔ ወዳቸዋለሁ። ሁላችሁም ወዳቸዋለሁ እውነት ደስ። እስቲ ምን እንዳወሩ ነው እንስማ እስቲ። አንዴ እስቲ ቆዩ። የጋራ አስቸግረሽ ቤቢ እናቴ ቤቢ የተባረከ ይሁንልሽ እናቴ። ውሰጂ እናቴ። እውነቴን ደስ ብሎኛል። እግዚአብሔር ደስ ብሎኛል። እስቲ ቆይ ምን እንዳወሩት እስማ። አይነ ቅድሚያ የምሰጥ የምወድ የኔ ፍቅር የኔ ውድ የኔ ጣፋጭ እንዴት ነው በዛሬ ቆይታ? እስኪ ንገሪኝ። እንግዲህ ቤተሰቦቼ እዚህ ጋር እንዳያችሁ ምግብም ተበልተዋል፣ አልቋል፣ ተነሱ ማለት ነው። እዚህ ጋር ያው ከተማውን እያዩ ኖት ደግሞ ከተማን እያዩት የእነሱን እንትን እያወሩ ነው ማለት ነው። እነሱን ምንድን ነው ትዝታ ነው የሚባለው ትዝታ ነው። እኔ እኮ ደስ ስላለኝ የሆነ እንደዚህ የሚያስቀኝ ደስ ስላለኝ ነው። እንግዲህ አሁን እዚህ ጋር በቃ እኔ እንጃ ሞቅ እያላቸው ነው ይመስለኛል። ግን በቃ እኔ እንጃ ደስ በቃ ምንም ብታረጊ እናቴ ሩታዬ የኔ ቆንጆ
የኔ ውድ የኔ ፍቅር ምንም ብታረጊ አንቺ ታምራለሽ እኮማ። እውነት ቆንጅዬ ልጅ እኮ ናት። ቆንጅዬ አብርሽዬም በጣም ጥሩ ሰው ቆንጅዬ ነው ስሙ። እውነት እሺ እናንተ እንደዚህ እየተሳሳማችሁ ደግሞ እንትን ውስጥ አታስገቡን እስቲ። ደስ የሚሉ እነዚህ ይውስቲ በእግዚአብሔር ፍቅራችሁ እናንተ እነዚህ አንድ ላይ የሆነ ፍቅራችሁን እንትስሉ በቃ እስቲ ምሰማችሁ ምንድን ነው የምትሰሙ እናንተ? ምን እኔ እንደው ጥያቄ ራሱ ጠፋብኝ። እግዚአብሔር እኔ እኮ ከነሱ ላይ ደስ ብሎኛል ይመስለኛል። ደስ ነገር ማለት ነው እነሱ የሚያደርጉትን ሁሉም ነገር ደስ ይለኛል እግዚአብሔር እና ደስ የሚል ጥሩ ነው እንትን ነው ሁሉም ነገር ጥሩ ነው ሁሉም ነገር ደስ የሚል ነው። እነሱም ደግሞ ክፉ ነገር አይሰሩም። ለምን እነሱ በቃ ሰው የሚወድ ሁሉም ነገር ሰው ለሰው ደስ የሚል ሰውም እንደዚህ ሰው እንደ በቃ ሰው ሲያወራሱ ሰው በቃ የሚያስደስት ነገር ነው እነሱ የሚሰሩት ማለት ነው። እንዲሁ በቃ ፎቶ ራሱ ስነሱ በቃ እኔ እንጃ በቃ ደስ የሚል ፎቶ ነው። በቃ ጣማ ያለ ፎቶ ነው። በቃ የነሱ ፎቶ ራሱ ማለት ነው። እንደው ሌላ እንደ ቪዲዮን ተውና ማለት ነው እግዚአብሔርን እና በጣም ደስ የሚል ሁሉም ነገራቸው ለእናንተ እሱም ፕሮግራም ምንድነው? ዛሬ የእራት ፕሮግራም ነው የተዘጋጀው። የእራት ፕሮግራም አዘጋጅተናል። እኔና ቶፋ ለሩታዬና ለሶፊ ማለት ነው። ከዛ በፊት ሰርፕራይዝ አድርጋለች ሶፊ የእራት ግብዣ። ከአሁን በፊት አንድ ጊዜ ቤታችን ላይ ብዙዎቻችሁ አይታችሁታል ብዬ ታስባለሁ። በሚገርም ሁኔታ አይተዋላ